ማርያም በቋንቋ የማይገለጥ ፍቅር ነው። እኔ ወስደዋለሁ። ምንም ዞር ስትል እኔ የመቃብር ቦታ አትክልቶች አሉ፣ አበቦች የሱ ጠባቂ ዘበኛ መስሏት ወስደው እንደሆነ ስጠኝ እኔ ወስደዋለሁ፣ ስጠኝ እኔ ወስደዋለሁ። ማርያም አንድ ነገር ይኸው በሚሰማኝ ጌታ በእናንተ ፊት እናገራለሁ። ኢየሱስ ክርስቶስ ለሷ ከመገለጥ በላይ ምንም እድል የለው። ምክንያቱም አትሄድም። መሄጃ ያላቸው ሁሉ ይሄዳሉ። እሷ መሄጃ የለም፣ አትሄድም። ስለዚህ ያለው እድል ምንድን ነው? ያለው እድል ለሷ መገለጥ ነው። ማርያም ዞር ስትል ኢየሱስ ክርስቶስ ነው። ረቡኒ አለችው። ረቡኒ በዕብራይስጥ መምህር ሆይ ማለት ነው። ወገኖች ሆይ ታዲያ ለሷ መታሰቢያ መባል ይነሰው ጥልቅ ፍቅሯን ተመልከቱት። አትሄድም አለበለዚያ አትሄድም። ወየውላት ይሄን ማትናገር ቤተክርስቲያን ለሷ የትኛውም ቤተክርስቲያን እስከ ዓለም እስከ ራፕቸር ድረስ እንዲነገር ኢየሱስ አዟል። ወገኖቼ ሆይ ማንም የኢየሱስ ክርስቶስ ተከታይ የሆነ ማንኛችንም የኢየሱስ ክርስቶስ ተከታዮች የእውነተኛ ፍቅርና መሰጠት ምሳሌነትን ከማንም አይደለም ከሷ እንድንማር ይፈልጋል። የእውነተኛ ጥልቅ ፍቅርን ከሷ ነው የምንማር።